የሩሲያ ባለስልጣን የሐማስ ተወካዮችን ለማናገር አቅደዋል። የሩሲያ ምክትል የውጭ ጉዳይ ሚኒስትር የታገቱ እስራኤላውያንን ለማስለቀቅ በተመለከተ ኳታር ውስጥ ከሐማስ ተወካዮች ጋር ለመገናኘት ማቀዳቸውን የሩሲያ መንግስታዊ የዜና ወኪል ሪያ ኖቮስቲ ዘገበ። ከሐማስና ታጣቂ ቡድኑ ትደግፋለች ተብላ ስሟ የሚነሳ ኢራን ጋር ግንኙነት እንዳላት የሚነገረው ሩሲያ በሐማስና በእስራኤል መካከል አሸማጋይ ሆና ለመቅረብ ጥረት እያደረገች ነው። ዛሬ ቅዳሜ በመንግስታቱ ድርጅት የጸጥታ ምክር ቤት በተካሄደው ስብሰባ ላይ እርዳታ ለማቅረብ እንዲቻል ተኩሱ እንዲቆም የሚጠይቅ ረቂቅ የውሳኔ ሀሳብ አቅርባለች። የሩሲያ ምክትል የውጭ ጉዳይ ሚኒስትር ሚካኤል ባግዳኖቭ ለሪያ ኖቮስቲ ዜና ወኪል እንደተናገሩት ወደ ኳታር የሚደረገው ጉዞ የሐማስ ተወካዮች ፈቃደኛ ከሆኑ አግኝቶ ለመነጋገር ፈቃደኛ መሆናቸውን ገልጸዋል። በተለይም አሁን ከላይ ካለው ሁኔታ አንጻር ይህ ውይይት ታጋቾችን የማስለቀቅ ጉዳይን ጨምሮ ተጨባጭ እርምጃ የሚፈልጉ ችግሮችን ለመፍታት ጠቃሚ ነው ብለዋል ምክትል ሚኒስቴሩ። ብሊንከንና የፍልስጤሙ ፕሬዝዳንት በዮርዳኖስ ተገናኙ። የአሜሪካ የውጭ ጉዳይ ኃላፊ አንቶኒ ብሊንከን ከፍልስጤሙ ፕሬዝዳንት ማህሙድ አባስ ጋር ተገናኙ። ብሊንከንና ፕሬዝዳንቱ የተገናኙ ጥቅምት 2 2016 ዓ.ም በዮርዳኖስ ነው። ዌስት ባንክ የሚመራው የማህሙድ አባስ ፈትሁና የጋዛ ሰርጥን የሚቆጣጠረውን ታጣቂ ቡድን ሐማስ ተቀናቃኝ ናቸው። ብሊንከን ከዮርዳኖስ ንጉስ አብደላህ ጋር በኦማን ይገናኛሉ ተብለዋል። የውጭ ጉዳይ ኃላፊ ትናንት ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው የነበሩ ሲሆን በሐማስ ተገደሉ የተባሉ የሞቱ ህጻናት ምስሎች እንዲያዩ መደረጋቸው ተገልጿል። በጠና የታመሙት ፍልስጤማውያን ከሰሜን ጋዛ የማስወጣት የሞት ፍርድ ነው የዓለም ጤና ድርጅት። እስራኤል 1.1 ሚሊዮን ፍልስጤማውያንን ከሰሜን ዋዲ ጋዛ ወጥቶ ወደ ደቡባዊ ጋዛ እንዲሸሹ ትዕዛዝ መስጠቷን ተከትሎ በጠና የታመሙ ነዋሪዎችን ማስወጣት የሞት ፍርድ ነው ሲሉ የዓለም ጤና ድርጅት አስታወቀ። የዓለም ጤና ድርጅት በሆስፒታል ውስጥ ያሉ ህመምተኞችን በጭራሽ ማስወጣት እንደማይቻል ነው የገለጸው። በጠና የታመሙና የመዳን ዕድላቸው በድጋፍ ሰጪ ቬንቲሌተሮች ብቻ ነው የሆኑት በርካታ ፍልስጤማውያን በሆስፒታሎች አሉ ሲሉ የዓለም ጤና ድርጅት ቃል አቀባይ ታሪክ ጃሴቬሮች ተናግረዋል። እነዚህም ህመምተኞች መንቀሳቀስ ማለት የሞት ፍርድ ነው። የጤና ባለሙያዎች ይህንን ያደርጉ ማለት ከጭካኔ በላይ ነው ሲሉ አስረድተዋል።